ወድጄ መሰላችሁ ሰሞኑን ጋይስ ነግራችኋለሁ ለአንድ ወር ጠፋለሁ ቅር እንዳይላችሁ ወደ ስራው ለቻይና ሄዳለሁ ወይ ዘንድሮ ማርያምን ለአንድ ወር ጠፋለሁ አንድ ወር ወይ 3 ሳምንት ማርያምን ብያለሁ እኔ አስቀድሜ ነው የምነግራችሁ እናንተ ደግሞ የፈለጋችሁትን መላምት መምጣት ትችላላችሁ አግብታ ነው ወልዳ ነው ጠፍታ ነው አገር ለቃ ነው ሰርጀሪ ያሰርታ ነው ተቆርጣ ደስ ያላችሁን ሐሳብ ለእናንተ ሰጣለሁ እኔ ቤታዬ ግን ለ3 ሳምንት ወይ ለአንድ ወር ጠፋለሁ በመሃል ስቶሪ ያረጋግላችኋለሁ በመሃል ቻይና ልሄድ ነው ሶሪ ለስራ ቻይና ልሄድ ነው ጋይስ እና አሜን ማረግ አልችልም ብኖር ደስ ይለኛል እንዴ ኦጂ ቤም አለቃ አንተ የጠፋ ሰው እንዴት ነህ ለአቤል ግዴታ ካልተገናኘን አንተ ማውራት አትችልም እንዴ ነኝ ለምን ጋይስ ለትልቅ ጉዳይ ነው እናንተ የሚያስደስታችሁ ይመስለኛል አልመጣም ለአንድ ወር አልመጣም ጋይስ እኔ ነግሬያችሁ ነው አሁን አንዳንድ ሰዎች ተጠፋ ብዙ መላምት ይመታሉ ደስ ያለ እኔ ማርያምን አልመጣም አሁን አይደለም ዛሬ አይደለም ድንገት ብድግ ብዬ ለ3 ወር የምጠፋው ግን ከሁለት ሳምንት በኋላም ሊሆን ይችላል ከ3 ሳምንት በኋላም ሊሆን ይችላል ለአንድ ወር ብን ብዬ እጠፋለሁ ስመለስ ደግሞ ችግር የለውም ጋይስ ያቹ ቤታነት ተመልሳ የምትመጣው እሺ እኔ አስቀድሜ ነግሬያቸዋለሁ እኛ ሎጎቱ ቀይሪያለሽ ፕሮፋይል ታረጋለሽ የሌላን ሰው ታሽቃብጫለሽ ሌላ ቤት ልክ እኔ ደግሞ ስመጣ ቤታዬ እኔ ሽቅርቅሯ ድንግሏ ብለሽ ደግሞ ወደ ቤትሽ ወደ እናትሽ ጋር ተመልሻሽ እኔ ታማኝ ሰዎች የማይበግ ጊዜ ይሆናል አንድ ወር ናት በአንድ ወር ውስጥ ማን ይጠይቀኛል ማን ይደውልልኛል ማን ቼክ ያደርገኛል ማን ፍቅሩ አይቀንስም በአንድ ወር ውስጥ የማይሆነው ከዛ በኋላ ቆንጆ ስራ ይዤ እመጣለሁ አሜን እንብየው ማርያምን ቁም ነገር ስለሆነ ነው ገብርኤልን ለአንድ ወር እጠፋለሁ ተናግሬያለሁ ብነግራችሁ እኮ ችግር ነው ጋይስ ቢነገራችሁ እኮ ችግር እኮ ነው ጎረምሳ ነክ ሴት ነሽ ሳምሺ ወንድ ብነግራችሁ እኮ ጋይስ ችግር ነው እናንተ እኮ ጋይስ ብዙ ሰው ይሰማኛል ጠላት ይሰማል አልፈልግም እኔ ከነገርኳችሁ ጋይስ በቃ ከሸፈ ምን ሆነ እንትና አልናገርም ግን ያው እንዳትጨነቁ ነው የእውነት የምትወዱኝ ሰዎች አላችሁ የማስመሰል የምትወዱኝ ሰዎች አላችሁ አሉባልተኞች አላችሁ እንዴ ለምንድን ነው የምትጠፋው እኛ ላይ ጨክና የሚል ሰው ሊኖር ይችላል ማህበረሰቡ ከባድ ነው እኛ ላይ ጨክና ልትጠፋ ግማሹ ደግሞ ደግ ሳይጠፋች አሁን ቦታዋን እንወስዳለን የሚልም ሊኖር ይችላል አለ እያልኩ አይደለም ግን ሊኖር ይችላል ግማሹ ደግሞ እንዴት ጠፋች ምን አስባ ነው አገባች ሳትነግረን ወልዳ እንዳይሆን ምናምን የሚልም አለ ግማሹ ቱርክ ሄደች እንደ ልትቆረጥ የሚሉም ሰዎች ሊኖሩ ይችላሉ ግን እኔ ለትልቅ ነገር ነው የምጠፋው አሜን የሰው ልጅ ከህይወቱ በላይ የሚበልጥ ነገር የለም ዳቦ ቆሎ በቃ አቤት ዳቦ ቆሎ ግመቼ ቀን የተገዛው ግን አሁን ያልቃል ቀስ እያለ በቃ አትጅብን ነው ጋይስ አሉ ስንት አሉ አይደል እንዴ እኔ ቤት እኮ ስንት ሰው አለላችሁ እዚህ ቲክቶክ ላይ ፊቴ ላይ ምን የሚያህል ብጉር ነው የወጣው እዚህ ጋር ምን የሚያህል ይሁት በመቤቴ አረ ህልም ፈቱልኝ በህልሜ በየቀኑ ነው የምታልሚው እንዳትል በህልሜ ጋይስ ወይኔ ጌታ ሳይጠፋብኝ ተነስቼ ከህልሜ ማለት ነው ኖትስ ላይ መዝግቤ ማለት ነው እጋሚ ቢቢል ታሰራ ይሉኛል እግዚአብሔር ያሳያቸው እንግዲህ እኔ እኮ ፈርዶብኝ እኔ መጥፋት አልችልም እኮ ገብርኤል በቃ መራምት የሰው ስም ማጥፋት የሰውን በቃ የሆነ በቃ እኔ አይ ዶንት ኖ ሀበሻ ለምን ምቀኛ እንደሆነን አላውቅም አሁን እኔ ወይ ሰው ታሞብኝ ወይ ሰው ላስታው ወይ ስለሰራ ምንም የምታውቁት ነገር የለም ግን ቢቢል ልታሰራ ባሰራስ እኮ መብቴ እኮ ነው ማን አባቱ ምን የሚያመጣው ጉዳይ
ህይወትን ትቀጥላለህ። ኮመንት ላይ ቢቤል ያልተቀጥላል እኔ ቤታዬ ደግሞ ቀጥላለሁ። ምንም እኮ የምታመጣው ነገር የለም። ግን መረጃ ሳይኖር ምን ሳይኖር ገና ሊሄድ ነው ብዬ ሳስብ ለምንድነው መጥፎ ነገር የምታስቡትኝ? ለምንድነው ለሰው ልጅ ይሄን ያክል ቅናት ድብን አድርጓችሁ ሊደፋችሁ የደረሰው እንዴ? ምንድነው ጋይስ ህይወት የላችሁም እንዴ? ህይወት ላይ ይሄ የቤተሰብ ፍቅር፣ ይሄ የአባት ፍቅር፣ የልጅ ፍቅር፣ የቤተሰብ ፍቅር፣ የኑሮ ፍቅር የላችሁ ውዶች? ለምንድነው እንዲህ በዚህን ያልክ የምትጨነቁት ስለሰው? ለማንኛውም ወደ ህልሙ ሊድ ገብርኤል እኔ ለምን እንደሚጨነቁ አላውቅም። ቤታሽ ቀሩ ይለኛል። ይህ እግዚአብሔር ያሳያችሁ። እንግዲህ እሺ ልንገራችሁ ጋይስ፣ አሁን መላምቱን ተውና እኔ ተናግሬያለሁ። ያው እኔ እንደም የዋህ ስለሆንኩ ነው ማርያም መጥቼ የምነግራችሁ። ሌላው ብን ብሎ ነው የሚጠፋው። እኔ ቤተሰቦቼ ስለሆናችሁ ነው የምነግራችሁ ሁሉንም አንድ በአንድ ስቴፕ። እሺ ስለ ህልሙ ልንገራችሁ። በህልሜ በጣም ብዙ 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 እንትን ስበላ ኮርን። ይሄ ምንድነው በአማርኛ? ዲያራ ንገሩኝ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም እንዴ ኧረ ጋይስ ንገሩኝ። ኧረ ጋይስ በቆሎ በስመ አብ ወወልድ ወመንፈስ ቅዱስ በቆሎ ስበላ ነው ያደርኩት። የተጠበሰ በቆሎ እመቤቴ፣ በቆሎ ማለት ነው ጥሬውን ሁሉ በልቼ ማለት ነው በልቼ ወይኔማ በደንብ አልተጠበሰም ጥቁረት የለውም ብዬ እሳት ውስጥ እየቀጠጥኩኝ የተጠበሰ በቆሎ ይሄ ስዊት የሚጣፍጠው የለም በቆሎ እያነሳው ያን በቆሎ ስበላ ነው ያደርኩት። ማአት በቆሎ ስበላ ነው ያደርኩት። እሺ ምንድነው በእግዚአብሔር ህልም የምታውቁ ንገሩኝ። በቆሎ ስበላ ነው ያደርኩት እመቤቴን። ጋይስ አቡ የምታረጉት ግንኙነት ስታረጉ ነው። እኔ መች ግንኙነት አረጋለሁ? አትጥፊብኝ። ኦኬ ጋይስ ተመልሼ መጣ። ምን ቤታው ያው ነኝ። በቆሎ ምንድነው? ኧረ በስመ አብ ወልድ በቆሎ ነገሩኝ በማርያም አውቀሽ ነው እዚህ እንዴ ምን አርጌ ቆይ ኮፒሊንግ አርጉልኝ ምን አድርጌ ምን ይነካው ጋይስ ምን ይነካው እንዴ? አራ ቲክቶክ ግን አራ ታወግ ምቀኛ አትሁንብኝ ጋይስ። ምን ይነካው? አማርኛ ያቃ እንደ ቅድም ዳቦዬ እንዳትታይስል ጋይስ ምን ይነካው? ጡቴን አልነካውም። ከንፈሪ የምቀባው ማስታወቂያ እየመሰላቸው ይሆን? ማርያምን መጣብኝ እኮ እንዴት ክው እንዳልኩኝ ይሄው ሰጠኝ። ያለ መታደዴ እስኪ ጋይስ ልብ ምናምን ስጡኝ። ልብ ይሄ ልብ ምናምን ፊንገር ሄርት ምናምን ስጡኝ። 37% አረገብኝ። ወይ ያረ እንዳው ቲክቶክ ተፋቱኝ በእግዚአብሔር ጋይስ ልብ ምናምን ስጡኝ። yes thank you ፌቪ በማርያም ትንንሽ ነገር አበባ ምናምን ስጡኝ። አንድ ይመልስልኝ። ምን አይነት እድል ማርያምን 37% አረገብኝ። አረ እንዲያ ወደዛ እሺ ያውን ቲክቶክ ብን ብዬ ልጥፋ። ቤታዬ እኔ ፍቅር ለምንድነው እንደዚህ ሴክሲ ሆንሽው? ስታምሪ ግምጥ ማረግ ነበር። ወይ ጉድ! በዚህ እድሜያችሁ መግመጥ ትፈልጋላችሁ? አንድ ፍሬ ልጅ ቤታዬ እኔ ማር አንቺን ሳይሽ ማዳምን በጥፊ በያት ይለኛል። በያታ ውዴ በያት የኔ እናት ምን ትሰራለች እሷ? ቴንክ ዩ ጋይስ ቴንክ ዩ። በጥፊ ልበላት ወይ? በያት ውዴ በያት የኔ እናት ምን ትሰራለች? ኖራም ያልጠቀመች እና ጣፈንታውን ላጫውታችሁ። ይሄኛውን ከናንተ ጋር ልዳረቅ ውዶቼ። ጽዬ ቆይ እስኪ ሊው ከተለወጠ ሊው እዛው 37% ላይ ነው ያለው። መቤቴን 37 ነው። ወይ ረና ላይ ዞረ ጭራሽ በጥፊ ጭራሽ ውዶቼ አትከፍሉማ። እኔ አሁን ባጫውታችሁ ማለት ነው። ደብተሩ እኮ አለ የት እንዳላላቅም እንጂ አይ ቲንክ ዛኛው ቤት ነው። አትከፍሉም ጋይስ አትከፍሉም። በነፃ ነው ሁሉ ነገር የምትፈልጉት። ነፃ ነው የምትፈልጉት። አትከፍሉም እንጂ ማርያምን ተነፊ እልልልል በደስታ ውዴ በደስታ እስኪ ያርግልሽ በሉኝ እስኪ ቤታ ያርግልሽ በሉኝ። ስለት እንደወጣው ወቂ አሁን ቤታ ተነፊ ስድብ ይመስልሻል? በደስታ እልልልል ያርግልኝ ወይ ያርግልኝ። የሻ አመት ነው ዘንድሮማ። ኮመንታችሁ ብልግና እንትናችሁ ብልግና። ኧረ እኔ ደግሞ እናንተ ዛሬ አይደል እንደ ሰማሁትኝ ያቺ ትልቋ ጭራ ቀረሽ
ስማው መንፈስ ቅዱስ እንደዚህ አስነቅያታል። አባቴን እየሰደበኝ ነበረ እና ምን አለች እንትና ማን ነበረ ስሟ በእግዚአብሔር እንቁርቲ ምን አለ ተመልሳ ነገ ትታረቃለች አለች። እኔ ቤት ተይተፋውትን መልሰው አይደለም እሺ ከእንትና ጋር ነው ያለችው። ጭራሽ ደግሞ ከጂጂ ጋር እንኳን ከጂጂ ጋር ከሌሎቹ ጋር በተታረኩኝ እና ተሳስተሻል። በነገራችን ላይ እኔ አባቴ ላይ የደረሰ ሰው አለቀ በቃ ያበቃል። እሺ ዝም ብዬ ተነስቼ የምታረቅ ሰው አይደለም። እኔ ዛሬ ነው የሰማሁት ማርያምን አባቴ መሳደቧ ቱናይ መንበሩ አባቴ መሳደቧ ዛሬ ነው የሰማሁት። አባትሽ ያረገሽ ያወጣሽ ምናምን እኔ ባንቺ እድሜ እኔ አንቺ ለነገሩ የቁም ተስካር ብላሻለች እኮ የቁም ተስካር ይደረግልሽ ብላሻለች። ሲቀጥል ደግሞ ቤታን ፖለቲካ አውርታለች። ቤታን መቼ ነው የገዛሁት ይሄንን ቤታን ፖለቲካ አውርታለች። ደብተር ስፈልግ እኮ አግኝቼው ነው ለመቼ ቀን ስቶኪንግ የገዛሁት ምን አይነት ቀሚስ ልለብስ ብዬ ነው የገዛው ጋይስ። መቼስ እኔ ኮተት ወዳለሁ ገብርኤልን አሁን ደብተር ስፈልግ ነው ያገኘው። እንደማናት ወይኔ ከላይ ልልበሰው መሰለኝ ጋይስ። ቆይ የሆነ ይመስለኛል አሪፍ ቀሚስ ገዝቻለሁ እሷን ለመልበስ ብዬ ነው መሰለኝ የገዛሁት። ቆይ ኧረ ዳቦ ቅንጥስ እንዳትል እዚህ እስኪ ወቸው ጉድ። አሁን እኮ ሳይሆን ጉልጉል አድርጌ ወጣሁት። እናንተ አካውንት ሌላ ሁለተኛ አካውንት ከፍቼ ውዶቼ ሁለተኛ አካውንት ከፍቼ ልብስ እየለበስኩ ምናምን ቪዲዮ ልስራ። በማርያም ንገሩ። ትናንትናም ስላችሁ ነበር ልስራ እራቼ የምትሆኝ ደግሞ ከሱ ጋር ልታነካኩኝ። ወይ ጉድ ረኔ እንዳው አምላኪ ከነገር አይለፍልኝ ስለኝ። አረ ተረጋጉ ግን አንዳንዶቻችሁ ተረጋጉ። ለጦርነት ፈጥናችሁ አትሂዱ። የትናንትና ወዲያ ይሁን አይዶን ነው መቼ እንደሆነ አላውቅም። ብቻ ማኪን ምናምን አስገቢያት ብለው ነው መሰለኝ የጻፉልኝ። ሲጽፉልኝ ወይ እሷ እኮ አትወደኝም ምናምን አልኩኝ። ከምኔ ማለት ኦፖሎ ኪያ በሬዱ ኪያ ብለው እዛ ጋር ለጥፈዋት እኔን ደግሞ ዘቅዝቀው ማለት። ኧረ ጋይስ ተረጋጉ። ለጦርነትም ጊዜ ያለው ለጦርነትም መስማት ያስፈልጋል ውዶቼ። እንደኔ እኮ ግራ ገባኝ። አከሲ ማልጀዴ ከዛ ሙቴ አደከይ ሰሊ ብለው እኔን ዘቅዝቀውኛል። ተረጋጉ ውዶቼ። እንዲህ ቢያንስ እንኳን ታጠቂ ተዘጋጂ ምናምን ጦርነቱን እንጀምር በሉ። ዝም ብላችሁ አትደባደቡ ውዶቼ። ማርያምን ጋይስ አትወደኝም ማለት ያሰድበኛል እንዴ። እሷ እንዲህ ናት ምናምን ብዬ መጥፎ ነገር ባወራሽ ዘቅዝቀው ይጣሉኝ። አትወደኝም ነው ያልኩትኝ። እኔን አትወደኝም ነው ማለት አሁን ያሰድባል። ሙት ያደከይ ሰሊ ምንድነው ኢጆሌ ፎኮቱ እያሉ እኔም በዛ ዘቅዝቀውኛል። እሷ ነው በሬዱ ኪያ ብለው በዚህ ለጥፋታል። ኧረ ተፋቱኝ እናንተ ሰዎች እንዴ። አሁን እኮ ኖራቼ ብለው ሲጽፉልኝ ነገር ሊያመጡብኝ። ኧረ ተውኝ። እኔ ከሰው አታነካኩኝ። እንደሞ እሱን ስም ደግሞ እዚህ የምትጠሩት ለምንድን ነው? ነገር ትወዳላችሁ አይደል? ቤታዬ ማሬ ዝም በያቸው። ቅጥል ድብን እርር ቁስል ክስል ሊበሉ። እሺ ውዴ እሺ እኛ ምን እናድርግ? የሰው ስም እኮ እየጻፉብኝ ነው። ቤታዬ ማሬ ለምንድን ነው ከሰው ጋር መጫወት ያቆምሹ? ወደ አውሬ እየተቀየሩብኝ ወደ አውሬ ይሆኑ ውዴ። አንዳንድ ሰዎች ጋይስ እንደው እኔ እኮ ቃሽሙርም መናገር አልቻልኩ። ስማ እሺ አትለጥፉ ፎቶ በማርያም እስኪ እንደ ልባችን እንማ ጋይስ በማርያም በቃ ሪከርደሮች እስኪ ተመከሩ። እናንተ ግንብራስ ሪከርደር ተመከሩ ውዶቼ። እስኪ ፎቶ አትለጥፉ በቃ በሙዳላ ጽዬኔ ፍቅር በሙዳላ እንማ። ግን ላይክ ፎቶ አይለጠፍም። በእግዚአብሔር ፋራቱኑ ረጎባጣ ሪከርደሮች እስኪ ፋራቱኑ አትለጥፉ። ስሙማ ማለት ነው ወይ ጌታ ወይ ነገር ሊመጣ ተጎትቶ አንዳንድ ሰዎች ማለት ነው አንዳንድ ሰዎች አቴሪና እንኳን ደስ ያለሽ እንኳን ደስ አለሽ። ደስታሽ ደስታችን ነው። ባልሽ እንኳን አቀፍሽ ውስጥ ገባ። ካናዳ ጋይስ የነሱ ፍቅር ከባድ ነው። አብረው ነበሩ። ኢትዮጵያ ትመላለስ ነበረ። በስልክ ያወራሉ በምናምን ነበረ። እግዚአብሔር ደግሞ ታላቁ እግዚአብሔር ልባችሁ ለእግዚአብሔር ስጡት። ብድግ ብሎ
ባለፈው ግራ ያጋባው ቪዲዮ ሰርታ ነበር ብድግ ብሎ የተገናኙ ካናዳ። እንዲህ አይነትም ፍቅር አለ። ያንዳንዱ ፍቅር ግን አሻቦ ፍቅር ነው። አብረው እንኳን ሆነው ሊስማሙ አልቻሉም። እኛ ብዙ ኢትዮጵያኖች አይተናል። ያንቺ ግን ምን አይነት የተባረከ ትዳር ነው እግዚአብሔር የሰጠሽ። እግዚአብሔርሽ ይወድሻል። ፀጉሬ እየተላቀቀ ነው። ቆይ አንዴ ጋይስ ተሰማኝ በጉሏ ላይ ያስኩትም ውዶቼ ተሰማኝ ልቅቅቅቅ ሲል ከግንባሬ ተሰማኝ። አንዴ ይቅርታ አንዴ ውዶቼ አንዴ ይቅርታ ማርያምን ከጭንቅላቴ ተሰማኝ። ቆይ ማሬ እቀጥላለሁ። እንዳትሄጂ እዛው ጠብቂኝ አንዴ ውዴ አንዴ እዛው ጠብቂኝ። ፀጉሬ ሲላቀቅ ሰማሁት። ቆይ ውዴ እዛው ጠብቂኝ። ባል ገዛች። ማን ነው ባል የገዛው? ዋት እሷማ የጥንት ባሏ ነው። ማን ነው? እናንተ ግን ባል መግዛት ቀላል ይመስላችኋል እንዴ? ባሉን ብትገዙ እቃው አይቆምም እኮ የተገዛ ባል እቃው አይቆም። ማንም የሚገዛ ነገር የለም። ሰው ተዋዶ ነው አብሮ የሚሆነው። ማርያምን እችን ልጅና እሱ በጣም ነው የሚዋደዱትኝ። ረጅም ጊዜ አብረው የሆኑ ናቸው። ከዛ በኋላ ካናዳ ገባ። አሁን ካናዳ ገባ። አያችሁ ምን ያህል ቢታገዙ ነው? ምን ያህል አማርኛው ቢጠፋስ ምን ያህል እንዲህ ትግስት ቢኖራቸው ነው? እኔ አሁን አልታገስም። እኔ አሁን ማኪ ከጠየቅሽ ማለት ነው የርቀት ፍቅር ካለ ማለት ነው 80 ጊዜ አንገብግቤው ከትዳሬ ነው የምፋታው። ማናት ምንድናት የት ወጣክ ስልክን አሳየኝ። ሽንት ቤት ሲገባ ካካሲል ምን ሲሉ ፌስ ታይም ነው ውዴ እናቴ ፌስ ታይም እንደዚህ አላምነውም። ሁሉም ነገር በቪዲዮ ኮል የምናወራው። እንዴት ግን ቻልሽው? እንዴት አመንሽ? እኔ አልችልም ውዴ እኔ አልችልም። እኔ እግዚአብሔርን አልችልም። ቆይ እንዴ ጋይስ ከጭንቅላቴ እንዳይላቀቅ ወይ ኮንግራ በሏት እስኪ። ኮንግራ ማርያምን እንኳን ደስ ያለሽ በሏት እስኪ። አትቃጠሉ አበሾች አትቃጠሉ። ሰው ሲደሰት ወድሻል። እኔ ዶነት ሰው ሲደሰት በነገራችን ላይ አንቺ በጓሳይሽ የሆነ ነገር ትዝ አለኝ። ምን አይነት ሻሽ ነው? ሊያሳብደኝ ነው ጋይስ። አልታሰር አለ። እንዴት ነው ታዲያ የሚላጠፈው? ነበረኝ እኮ ማሰሪያው የት እንደሄደ ሰሞኝ እስኪ ዝስጥ ነው በቃሽ። ከተላቀቀ የሚላቀቅ ምን አባቱ በጓ ሳይሽ ወይ የልጅቷን ጨረስኩ እንዴ? ኮንግራ ብያለሁ። በጓ ሳይሽ የሆነ ነገር ትዝ አለኝ። ስሚማ ማለት ነው። በነገራችን ላይ አንዳንዴ ቲክቶክ ላይ ዝም ሲል ደስ አይልም። ላይክ ወከባ ምናምን ደስ ይላል። ግን ማለት ነው ደስ የሚለው ግን የሆነ አሁን ለምሳሌ እኔ ቤታዬ ማለት ነው ቁርበት ብሎ አንዱ ሰው ሲሰድበኝ ማን ነው ቁርበት? እሷ ናት አንቺ የሚል መካች ያስፈልጋል። ግን ሁሉም ቁርበት ወይኔም ላቄ ሁሉም ቁርበት ሀጂ እየፈለገች ነው። ምን ነው እቃው ተነቀለ እንዴ? ሀጂ ውዱት ተነቀለ እንዴ ማለት ለምን የሚፈልገኝ ካለ ነገር ስራ አታቁም ማለት ደምችን ቆርጣችሁ ሰው አጣሉኝ አላችሁ ወይ መከራይ ለጌታዬ ሰላም አውለኝ ብዬ ነው የገባሁት። ምን መስማማት አልቻልኩም ጋይስ። በላይ ነው የሚፈራረ። አይ ቲንክ ጾም ገብቷል። መዝሙር እናዳምጥ መሰለኝ። መዓት በመዓት ሆነ። ይሄ ሻ አመት ነው እኮ እንዳለ እኮ በቃ ሻ ሆነዋል እኮ ህዝቡ ራሱ። ትልልቅ ሴትዮዋ ላይቭ ላይ ገብታ ቅድም ጡቷን እንዲን እያንዘለዘለኝ ማለት ነው ስፖርት ትሰራለች። ምን አለ ጡቷን እንኳን ብትሰበስበው። በቃ ቲክቶክ የሸሌ ማህበር ይሁን ማለት ነው እንዲህ በቃ። አይ አምላኬ ወይ ስም ወሬውን ልጨርስላችሁ። ቆይ በጓንስ አይነት ዝም በጓ። እኔ ግን ማለት ነው ማርያምን የሆነ አጀንዳ ይዤ ከመጣው ወይም ደግሞ አጀንዳ ካለብኝ ማለት ነው ሰው ተሰዳቢ ካለ ተከላካይ ካለልኝ ማለት ነው አፌን ዝግት ነው ማረከው ተከላካይ እስከማመጣ ድረስ ማርያምን እንዴ የሆነ አጥቂ ምናምን ነገር ካለለ ጌታ ምስክሬ ነው ጦርነት አልፈጥርም። አስበሽዋል እንዴ ውዴ? ባልቴት የምትዩ ባልሽን ቀብረሽ አልቅሰሽ የመጣይ ሴትዮ ነሽ። ምን አባሽ ላድርግሽ እንዴ? አሁን ምን አደረኩሽ ነገር? ባልቴት ማለት ያላገባ ነው አይደል? ባልቴት ያላገባ ነው። አንቺ ያገባሽ ይወደረሽ እግርሽ ባይው አሁን ለምሳሌ 50 ሳንቲም ይከታል። ስንጥቁ 50 ሳንቲም ይከታል። አሁንም ሞራ ሳሙናና ጃክስ እግርሽ ላይ ቀብተሽ የጎረቤት ግርግዳ ላይ የፋቅሽ የእግርሽን ቡቴ እዛ የምታጸጅ ሴትዮ ባልቴት ምን ማለት ነው? ያላገባ ነው እንዴ?
ጋይስ ተሳሳትኩ እንዴ? ይሁን ያረጀ ወይ እሺኛ ወጣት ሆነሽ ምን አመጣሽ? ወጣትስ ቢሆን ሆና ምን አመጣይ? ጋይስ ኮሜንት ላይ ቁጭ ብላ የኔ አጎብጓቢ ሆና ቀረች እንጂ ምን አባሽ ምን አመጣሽ? ወጣት ስለሆንሽ አሮጊ ማለት ነው። እሺ ጋይስ እሱንም ቢሆን ምን አባቷ አመጣች? አረ ግን ነገር አትፈልጉኝ። እኔ አሁን ጣፋንታ ላጫውታችሁ ወይ ምናምን። እስኪ ዝም በሉ። እስኪ ፍቅርን ነው ጋይስ። ነገር አትፈልጉኝ። አረ እንደው ሰላሜን ነው ማጣው። እስኪ ማን አለ ደግሞ ቲክቶክ ላይ እስኪ ዞር እንበል። ወይኔ ሀጂ ያለ እውነታችሁን ነው። አረ ሀጂ እንዳለ የሚያወራው ስለ ውሸላ ነው። እናስገባው ጋይስ። ሀጂ ከገባ ጋይስ በአጠቃላይ ላርጎ ያዙ፣ ሳሙና ምናምን፣ ኦሞ ምናምን፣ በቃ የሆነ ነገር ብቻ የሚበጣበጥ ነገር ያዙ ውዶች። ሀጂ ግባ ነው ወሬ ሁሉ ስለ አልጋ ነው የሚሆነው። ተቆረጥ፣ ተፈለጥኩ፣ ተሰነጠቅኩ፣ ወጣ፣ ነቀለ፣ ወደቀ ነው የሚሆነው። ይግባ። በሌላ ስልክ እያየኝ እንዳይሆን ይግባ ውዶቼ። ሙሉ ወሬ ከወገበታች ከሆነ አስዬ ኔትወርክ ያዘኝ ብዬ እወጣለሁ። እሺ ኦኬ እሺ። ጌታ አምላክ ያዝልኝ፣ ጌታ አምላክ ያዝልኝ። ኔትወርኩ ባልሰራ እንዴ ቤታ እያየንሽ ነው። ፕሊዝ ነውሩን ሰሞኑን አብዝተሽዋል። ፕሊዝ ሃናዬ ይልሽ ምን ታረጊያለሽ መሰለሽ? እስኪ ፕሮፋይልሽ ላይ እዛ ፎቶ የተነሳሽበት ወንዝ አለ አይደለ ውዴ? የሳተራት ያርግሽ። እኔ አሁን ምንድነው ብልግና ያወራሁት? ቲክቶክ ላይ እንዳለ ባፋችሁ አይደል እንደምትባል ካፍ ወጣችሁ አይደል በእጃችሁ ቴሌግራም ላይ ጉድ ያሳያችሁን። የኔን ጉድ አይተሽ ታውቂያለሽ እንዴ? አንቺ የቀበሮ ካካ አንድ ቀን የኔን ጉድ አይተሽ ታውቂያለሽ እንዴ? እኔ በአፌ ላውራ፣ እናንተ በእጃችሁ አይደል እንደምትጠቃቀሙትኝ። እንደፈለጋችሁ በፖዚሽን እየነካካሽ ትመጭና ከዛ ቤታዬ በአፋ ስታወራ ባለጌት ያለሽ ወይ ከስንቱ ተባልተን እንቻለው። ግን ሀቢባ እኔ እናንተ እሺ ቆይ አንድ ጥያቄ ልጠይቃችሁ። በሀጂ አሁን ሀጂ እና እኔ ፎሎ ሀጂ አልኩኝ። ሳጂ ሽቶ የምታስተዋውቀው እኔ መብረቁ ጋር ምናምን አንስማማ አንዋደድም። ግን እኔ ያልገባኝ ነገር ፎሎ ነን እኔ እና እሷ። እኔ አሁን እሷን በውም ማለት ነው ሰዎች ስሟን ከሚያጠፉ እንዳውም እኔ መብረቁን አዋርደው ነበር። እሷን በሆን አቦሬውን ጨርሽ ቆይ ዝም በይ በእናትሽ። መብረቁን እኔ እሷ በሆን አዋርደው ነበረ። እሷ ካልሆነች ማርያምን ማን ነው ሳጂ ልንገርሽ እናቴ፣ አንቺ ካልሆንሽ ማለት ነው እኔ አንቺን ቦም እንደማረገው ታውቂያለሽ። ራሴን አሳምኜ ማለት ነው ምንም ቢያመጣ ምንም ቢል ተቀባይነት እንደሌለው አዋርጄ ነበረ ምመልሰው። እኔ ቤታቡ መድኃኒዓለምን ነው የምልሽ። አዋርጄ እልህ ምናምን እዚህ ጋር አያስፈልገውም። እልህ እኮ ቦታው አለው አይደለ ጋይስ? ማርያምን እልህ የሆነ ቦታ አለው። እኔ ቦል ማለት ነው እግርህን ብላቢ አዋርጄ፣ እንዲያውም ሰዎች እንዳያምኑትን ከዚህ በኋላ እምነቱ እንዲጠፋ ነበር የማደርገው። እኔ እሷ ካልሆነች ማለት ነው እግዚአብሔርን ምን በቃ ነገሩ መዝጋት በአንድ ቀን። ፓስፖርት ነው ይሄው ምንድነው ስሟን ነው አይደል የሚታየው። ምንም አባታችሁ አታመጡም ብላ ከዛ በኋላ አዋርዳ እሱን ማሳቀቅ ትችላለች። ለምን ይሄ ሁሉ ታሪክ ውስጥ ጋይስ እንደምትሄድ እኔ አላቅም። ማርያምን ለምንድን ነው ጋይስ ትላለች በጓ። አቤት በጓ። እሺ ምን ላርግ? ጌመር የለ በጓ ምጫው። እስኪ በጓዬ ያጠራቀምሹ ካለ ተፖስተሽ ደግሞ የሆነ ቦታ ላይ ልከውልኝ አይቼ ሳኩኝ። ማንም ሰው የለም። ሀቢባ አለች። እሺ ጋይስ፣ እሺ ሀቢባ ጋር እንደውሉ። ይበስማ ነብሴን ነው የምትበሉትኝ። እንዴ እንኳንም ተሳስቻ አላኩኝ። የሆነ ሰው ከሆነ ሰው ጋር ነው ወይ በኢየሱስ ክርስቶስ ስም። እስኪ ሀቢባን እሺ። ሰው ከሌለ ውዶቼ ከማን ጋር ነው የምጫወተው እንዴ? ቆይ እሺ ሀቢባ ጋር ልደውል። ማህሌት እኔ አላቅም። ማህሌት ትሁን ጋይስ። እኔ ማርያምን ማቆታ በቪዲዮ ነው የምወጣው። እኔ ታሪክ በቪዲዮ ነው የምወጣው። ዋት እኔ ማህሌት ትሁን አትሁን ማቆ ታሪክ የለም ጋይስ። ግን እንደራሴ ሳይ እሷን ብትሆን የሁሉ ድራማ ውስጥ ምናምን መግባት የለባትም። በቃ እሷ በሽቶ ልታስተዋውቅ ነው የመጣችው። ቁርጥ አድርጋ ማለት ነው ማሳቀቅ ነው እሱን ያለባት። ካልሆነች አይደለም ብላ አሳቃው ማዋረድ አዋርዳ ከዛ በኋላ ማንም ሰው እንዳያምኑ ማድረግ እንጂ ይሁን እኔ አይደለም ነኝ ይሁሉ ለምን መከሯን ትበላለች። ገባችሁ? ለምን ሰው ግራ ይጋባል? አይ ዶንት ኖ ምን አይነት ነገር እንደሆነ እኮ እሷ ከሆነች ኦኬ አላቅም። እሷ ካለነች ግን እኔ ምን ቅፍጠን ብዬ እንደው ውርደቱን ነበር ማስታቀፈው። ማርያምን
ተቀባይነቱን ነበር ማሳጣው። እንደውም እኔ ብል ማለት ነው ምን እንደምታውቃላችሁ እኔ ካልሆንኩኝ ማለት ነው ኦኬ እኔ ካልሆንኩኝ ለሱ እኔ ከሆንኩኝ ለሱ 5 አንበሳ ያወርዳል እኔ ካልሆንኩኝ እሱ ለኔ 5 አንበሳ ያወርዳል ብላችሁ ገስት አስገብታችሁ ቃል አስገብታችሁት ማለት ነው። እንደዛ አስደረጋችሁት ኩርት ብዬ ማንነቱን አዋርጄ ውሸታምነቱን አዋርጄ አንበሳይን ዋጥ አድርጌ እመለስ ነበር። መድኃኒዓለምን እኔ እሷን ብሆን አንበሳይን ስልክ አድርጌ ዋጥ አድርጌ እንደዛ ነበር ማድረገው። አቤት ከላይ የምትጽፉት ቴሌግራም ምንድነው? ቆይ እስኪ በዚህ ካላየው አይታየኝም ቴክስታችሁ። ኦኬ ሀቡሽ አረኖ አላቅም ጋይስ አላቅም ለምን እንደዚህ እንደሆነ አላ የታለች ሀቡ የምትሉኝ ሀቢባ የታለች? ዊኔር እንደው ተያይዘን መቃጠላችን እስኪ ጥሯት። ሀቢባ ሰው ይዛ የለ እንዴ? ሀቢባ ከማን ጋር ናት? ቆይ እስኪ ሊያት መጀመሪያ ይሙት እኔ ተጠላ ማትዋደዱ ሰዎች ለኔ እል ስትሉ ማለት ነው ላይቭ ላይ አንድ ገስት ላይ ተቀምጣችሁ ብታሽቃብጡ አባቴ ሙት እኔ ምንም አይሰማኝም። ለኔ እንደውም አለው አንድ እንደ መንጋ አንድ መሰብሰብ ማለት እኔን ይጥለኛል እንጂ ከፍ ያደርገኝ። እንደውም እኔ ብቻዬን ስሆን ሰው አይን ያያል፣ ህዝብ ይፈርዳል። ማርያምን ብቻዬን ስሆን ምናምን ነገር ወይ ደግሞ እንደዚህ ስትደራጁ ህዝብ ወደ እኔ ይመጣል እንጂ አታሸሹትም። ለዛ ሁሌም ስለማምንበት ተደራጁ። በዚህ አጋጣሚ ምነግራችሁ ማርያምን እንዴ ነው የጠላቴ ጠላት ወዳጅ አይነት የሚጫወቱ ወይ ደግሞ ቤታ የምትናደድ ይመስላችኋል? በምንም ታሪክ እግዚአብሔርን ያልናደድም። እንደውም ስንሰባሰብ ማለት ነው እንዴት ነው ጥላቻ ይበዛብኛል። ብቻችሁን ስትሆኑ ግን ወዳጃችሁ ይበዛል። ማርያም እኔ ታዘብኩት ይሄንን ነው ብዙ ጊዜ ያየሁትኝና የፈለገ ብታሽቃብጡ ብታጎበድዱ ምን ብትሉ የሚሰማችሁ ሰው የለም። ቴንክ ዩ የሆነ ነገር ስላየው ነው ወዶቼ። ሀቢባ ስንት ደቂቃ ነው የምትቆየው? እኔ እኮ ሀቢባ ቆይ ለሀቢባ ሲሆን ጌሙ ይረዝማል። ለምንድን ነው የሀቢባ በኢየሱስ ክርስቶስ የሀቢባ ጌም ሲሆን ይረዝማል? አይተናል ነው አልኳችሁ እኮ እግዚአብሔር ሰዎች ማለት ነው ሲደራጁባችሁ። እኔ አሁን ማርያምን ቆጥሬ የማልጨርሳቸው ናቸው ጠላቶቼ። ቆጥሬ ከጸጉሬ ልክ በላይ ናቸው። ከጸጉሬ ልክ በላይ እናቴቱም ጋይዝ እስኪ ቁጠሯቸው። እስኪ ስም ጻፉ። ማርያምን ሀቡ ይመቻት። እንችን ዊንማ ዛሬ እንቃር ጋር የምትይዛት መድኃኒዓለምን ስሙኝ። ትኩረት አሁንም እያለቀስክ ነው ውዴ? ወንድ ልጅ ሆነ በዚህ ልክ በየቀኑ ማልቀስ እንዳይሰለችም እስካሁን ድረስ ቁጭ ብለህ ታየኛለህ። እኔ እኮ ጥላቻን የያዛችሁ ፍቅር ነው። እኔ እናቴ ትሙት አንዳንዴ ማለት ነው ሳቄ ነው የሚመጣው። መቤቴ ጥላቻን የያዛችሁ ፍቅር ነው የያዛችሁ። ልክ ስገባ አለቅ እስካሁን ድረስ አለቅ። ጥላቻ ነው ወይስ ፍቅር ነው የያዘክ? ማወቅ ፈልጋለሁ። መቤቴን ያው የምጠላውን ሰው ለደቂቃ ማላየውም። እንዴት እንኳን ስላለም መድኃኒዓለም ጋይስ በፌክ አካውንቴ አንድ ስክሮል አድርጌ አንድ ሳይ እንደዚህ ማለት ነው ካየው የኔን ቪዲዮ መልሽ አገኘዋለሁ ብዬ ሁሉ ስለማስብ በፌክ አካውንቴ አልዞርም። የራሴን ቪዲዮ የቦለኳቸው ሰዎች ፖስተው ላይ ስለምችል ብዬ በቃ ማየት ራሱ ያስጠላኛል። እንዴት ነው ጋይስ? እንዴት ነው ግን ሰውን እየጠላችሁ የሁላ ሰዓት የምትቀመጡት? ኦ ማይ ጋድ ሀቢባ ላኪ ያለች። እሺ እሰራለሁ። እሺ ማሪ ስሙ ሀቢባ ላኪ ያለች። ቆይ ሞዴሬተሪን ነው ማምነው። እናንተ ኮሜንት አውቃችሁ ነው የምትጽፉት። ቆይ ሀቢባማ ዛሬ በርግዶላታል። እቺን ዊን አታሰጥም። እሺ እንታለች። ሰላም አቡነት ወይ ከሀጂ ጋር ናት። ሀጂ ነው ምናምን ጋር ናት ጋይስ። የመጣች አነፍንፋ ዊን ልትወስድ እኔ ሰው የለኝም አቡዬ። ማርያምን ሀቢባኔ ሰሞኑን ስሞክ የለኝም፣ ሰው የለኝም። አትፍሪ በእውነት። እኔ እኮ ሲኖረኝ እነግርሻለሁ አለኝ ሰው እንዲሁ ድንገት የሚመጣ ውስጤ ይነግረኛል። ውስጥሽ የሚነግርሻል አቡ ውስጤ ይነግረኛል። ግን ምንም ሰላምም አላልሽኝ። ለዊኑ ነው ዞር ብለሽ ድምንጉር ነሽ። ግን ሀቢባ ደህና ነሽ ወይ? ቤታዘናጋሽ አይደለም። ንገሯት ጋይስ ንገሯት። ስሞክ አለ የለኝም። የእውነት ሀቢባ አንቺ ጋር ስሞክ ሳይኖር ቀርቶ አያውቅም ማሬ።
ትናንትና እየተቀጠቀጥኩኝ አላየሽም እንዴ? አላየሁም። ትናንት ታመሜ በጊዜ ነው ላይቭ ላይ አሞኝ ነው ላይቭን በጊዜ ዘጋሁት ማለት። ምን ሆንሽ አቡ? ደካከመኝና ተጫጫነኝ። ከትናንት ወዲያ ነው አሞኝ በጊዜ ዘጋሁት። መቼ ነው አቡዬ የምትወልጁ? በዚህ ሳምንት ኢንሻአላህ። ፈጣሪ ያርግልኝ እና ቶሎ ልገላገል። ሆዴ ሞቃት አልወጣም ማለች ከውስጤ። እሺ በጣም እናቴ ስንት ዊና ያለሽ? 42 ይኸውልሽ 40 ነበረኝ ትናንትና ከቅድስት ጋር ዛሬ ማታ ተቀጣጥረን ነበረ። ምን አለች ሳንታ መጥቶ የእሷ ትልቁ ጊፍተር ቁንድጭ መጥቶ እኔ ካሸነፍኩ 40 ዊኔን አንድ ብሰጥሻ ካስጠበቅኩኝ በልጇ ማለች ወር ላይ ቤቷን ዘግታ ትልቁን አንበሳ ልታወርድልኝ ከዛ አልጠፋች በቃ ካሁን ላይ ልም ወጣሚና ታይታውቀሽ ሼር አርጉልኝ እኔ አውቀዋለሁ ውስጤን አውቀዋለሁ ውዶች እናንተ እኮ ነው ያስቀመጣችሁት ሰው አለን ይመስል እኔ ራሴ ውስጤን አውቀዋለሁ ስለማውቀው ነው ጋይ ዝም ብላ ነው ሀቢባ የምትፈራው ሀቢባ አትፍሪ እግዚአብሔር እንደው እኔ ላይ እንዲሁ በግምት ልንገርሽ 50 ዊን ሰብስበሽ ትወጫለሽ እሺ ገና ከመጀመሪያው ኮስ ልትወስጅብኝ እግዚአብሔርን ሰው የለኝም ነው እግዚአብሔርን ኧረ በእናትሽ አንቺ ቤተሰብ ሳይኖር ቀርቶ አያውቅም ማርያምን ሀቡን አደራችሁ ቤተሰብ አደራ ሌትስ ጎ እኔ የለኝም እንዴ አንተን አለችልሽ አይደል እንዴ እየጻፉልኝ ነው ሳጂ እንዳትወጪ አደራሽን ታጂ አለችልሽ እያሉሽ አይደል እንዴ ኧረ ወይ ሳጂ ጋይስ ታብታብ አድርጉ 42 ዊን አላት 42 ዊን አላት እኮ ሳጂ አላት አለቻት አይደል እንዴ ምን ያስፈራታል ሀቢባ ተቀጠቀጥናለች ጋይስ ሽፕልን እንጠቀም